ዜና ፖርታል ሰላም ውድ የዜና ፖርታል የዩቲዩብ ቻናል ቤተሰቦቻችን፣ ዛሬም እንደወትሮ ዓለምንና ሀገራችንን እያነጋገሩ ያሉ እጅግ አስገራሚ ያልተጠበቁና በእንጥልጥል ላይ ያሉ ፖለቲካዊ ውጥረቶችን እንዲሁም የጦር ሜዳ ውሎችን በዝርዝር ይዘንላችሁ ቀርበናል። እስከ ዜና ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም አርዕስተ ዜናዎቹን በአማራ ክልል እጅግ አስደንጋጭ ጦርነት የፋኖ ኃይሎች በወሎ ሸዋና ጎጃም ያልተጠበቀ ኦፕሬሽን በመክፈት የብልጽግናን ጦር ምሽጎች ተደማመሱ። የከባድ መሳሪያዎችና የጦር መኮንኖች እጣ ፋንታስ ምን ሆነ? በትግራይ ክልል ታሪካዊ ቀውስ፣ የፌዴራል መንግስት በጀቱን በመከልከሉ በክልሉ ያሉ ትምህርት ቤቶች በሙሉ ከግንቦት 30 ጀምሮ በይፋ ሊዘጉ ነው። መምህራንና ተማሪዎች በከፍተኛ አደጋ ላይ ወድቀዋል። አሜሪካ ለሚገኙ ኢትዮጵያውያንና ስደተኞች በሙሉ አስደንጋጭ ዜና። ፕሬዝዳንት ዶናልድ ትራምፕ መኖሪያ ፈቃድ ወይም ግሪን ካርድ ለሚጠብቁ ዜጎች እጅግ ጥብቅ የሆነ አዲስ ሕግ አወጡ። ቪዛ ያላችሁ ሁሉ ከሀገር ለቃችሁ እንድትወጡም ታዘዋል። ያልተጠበቀው የትራምፕና ፑቲን ጥምረት። ሁለቱ የዓለም ሀያላን መሪዎች ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የላኩት ሚስጥራዊና አጓጊ መልእክት ተጋለጠ። አሜሪካ በኢራን ላይ አውዳሚ ጥቃት ለመክፈት ተዘጋጀች። ሰራዊቷን ወደ መካከለኛው ምስራቅ እያንቀሳቀሰች ነው። ሶስተኛው የዓለም ጦርነትስ ሊነሳ ይሆን? እኛንና ሌሎች ዝርዝር ጉዳዮችን ከነሙሉ መረጃው ይዘናል። ወደ ዝርዝር መረጃዎቹ እናመራለን። አማራ ክልል የተከፈተው መጠነ ሰፊ የፋኖ ኦፕሬሽንና የጦር ሜዳ ውሎ። ተመልካቾቻችን ዛሬ ግንቦት 16 2018 ዓ.ም በአማራ ክልል እየተካሄደ ያለው ጦርነት አዲስና እጅግ አስፈሪ መልክ ይዟል። የፋኖ ኃይሎች የመንግስትን ብልጽግናን ከድተው የመጡ አባላትን በማቀናጀት በወሎና በሸዋ ቀጠናዎች አውዳሚ ጥቃቶችን ከፍተዋል። የአማራ ህዝባዊ ኃይል ፋኖ መራሹ አገዛዝ በውስጡ ያሉትን ክፍተቶች በመጠቀም ምርጫ ለማካሄድ ያሰበውን እቅድ ለማክሸፍ ቆርጦ ተነስቷል። በተለይም በአፋቢን ወሎ የአማራ ፋኖ እዝ ስር የሚንቀሳቀሰው 303ኛው ግዙፉ አሳምነው ኮር በቡግና ወረዳ ከፍተኛ እርምጃ ወስዷል። አፋብን ወሎ የብልጽግናን የውሸት ምርጫና የካቢኔ አባላትን እቅድ ለማክሸፍ በሚል ንብረታቸው ላይ ከባድ እርምጃ ወስደዋል። አቶ ካሳዬ ንብረት የተባሉት የፋኖ አመራር እንዳረጋገጡት ጠቅላይ ሚኒስትር አብይ አህመድ በአማራ ላይ ያቀዱትን እቅድ ለመቀልበስ የፋኖ ኃይሎች በአንድነት ተነስተዋል። ጦርነቱ እዚህ ላይ አላበቃም። በሰሜን ወሎ ዞን ራያ ቆቦ የአማራ ፋኖ ብሔራዊ ንቅናቄ በአራት ግንባሮች የመብረቅ ጥቃት ፈጽሟል። 12ኛው 65ኛውና 49ኛው ክፍለ ጦር እንዲሁም የሚኒሊክ ዕዝ ልዩ ዘመቻ ባደረጉት የተቀናጀ ኦፕሬሽን 84 የመንግስት ወታደሮች ሲደመሰሱ 22ቱ ደግሞ ተማርከዋል። የ12ኛው መካናይዝድ ክፍለ ጦር መጠለያ የሆነው ምሽግ በ82 ሚሜ ሞርተር እንዳልነበር ሆኖም ጋይቷል። ዙ 23 የተባለው ከባድ የጸረ አውሮፕላን መሳሪያም ሙሉ በሙሉ ወድሟል። በተለይ በሸዋ ጠቅላይ ግዛት ሳሲት ከተማና አካባቢዋ የአሳምነው ዕዝ ከፍተኛ ጦርነት አድርጓል። የጠላት ጦር ከቀኑ 8 ሰዓት ጀምሮ እስከ ምሽት 12 ሰዓት በፈጀ ከባድ ውጊያ መፈናፈኛ አጥቶ ወደ ሰላ ድንጋይ ከተማ ለመሸሽ ተገዷል። በጎጃም በኩልም በደብረ ኤልያስና ስናን ግንባሮች ከ65 በላይ የመንግስት ወታደሮች መደምሰሳቸውን የፋኖ የሬዲዮ ግንኙነት መረጃዎች አጋልጠዋል። በትግራይ ክልል ስርዓት ሙሉ በሙሉ ሊፈርስ ነው። በትግራይ ክልል የትምህርት ስርዓት ሙሉ በሙሉ ሊፈርስ ነው። ወደ ሰሜኑ የሀገራችን ክፍል ስናልፍ እጅግ ልብ የሚሰብርና አሳሳቢ ዜና እንሰማለን። በትግራይ ክልል የሚገኙ ትምህርት ቤቶች በሙሉ በቀጣይ ግንቦት 30 ቀን 2018 ዓ.ም በይፋ እንዲዘጉ የክልሉ የትምህርት ቢሮ አስቸኳይ ትዕዛዝ አስተላልፈዋል። ምክንያቱም ደግሞ እጅግ አስደንጋጭም ነው። የፌዴራል መንግስት ለትግራይ ክልል መላክ
የነበረበትን በጀት አቋርጧል። የትምህርት ቢሮ የኮሚኒኬሽን ዳይሬክተር አቶ ስዩም ሀጎስ በግልጽ እንደተናገሩት መምህራን ላለፉት ተከታታይ 3 ወራት ሳንቲም ደሞዝ አልተከፈላቸውም። በባዶ ሆዳቸው በቀን ከ150 እስከ 200 ብር የትራንስፖርት ወጪ እየከፈሉ ማስተማር እንደማይችሉ በማስታወቃቸው ትምህርት ቤቶቹ ሊዘጉ ግድ ሆኗል። ከዚህም ባሰው በጦርነት ምክንያት ትምህርት ቤቶች በመውደማቸው ተማሪዎች በድንኳን ውስጥ እየተማሩ ይገኛሉ። የክረምቱ ዝናብ እየመጣ በመሆኑና ድንኳኖች ውሃ ስለሚያስገቡ ተማሪዎቹን አደጋ ላይ ላለመጣል ሲባል ትምህርቱ ሳይጠናቀቅ ከ1 ወር ቀደም ብሎ እንዲዘጋ ተወስኗል። ይህ የአንድን ትውልድ ተስፋ የሚያጨልም እጅግ አሳዛኝ ክስተት ነው። በሌላ ዘገባችን ስናልፍ ትራምፕና አዲሱ የአሜሪካ የኢሚግሬሽን ሕግ ስደተኞችን የሚያስለቅሰውም ዜና ይህ ነው። ውድ የዜና ፖርታል ተከታታዮቻችን በአሜሪካ ለምትኖሩ ወይም ለመሄድ ለምታስቡ ይህ ዜና ከፍተኛ ድንጋጤን የፈጠረ ነው። ፕሬዝዳንት ዶናልድ ትራምፕ መኖሪያ ፍቃድ ወይም ግሪን ካርድ በሚጠይቁ የውጭ ሀገር ዜጎች ላይ እጅግ ጠንካራ ርኅራኄ የሌለው ሕግ አውጥተዋል። ሕጉ ምን ይላል? በአሜሪካ ውስጥ ጊዜያዊ ቪዛ ወይም እንደ ቱሪስት የተማሪነትና ሌሎች ቪዛዎች ይዛችሁ በአሜሪካ ምድር ሆናችሁ ወደ ግሪን ካርድ ለመቀየር ያስባችሁ በሙሉ ወዲያውኑ ሀገሪቱን ለቃችሁ እንድትወጡ ታዘዋል። ግሪን ካርድ መሙላት የምትችሉት ወደ መጣችሁበት ሀገር ወይም ሶስተኛ ሀገር ሄዳችሁ በአሜሪካ ኤምባሲ በኩል ብቻ ነውም ተብሏል። ይህ ሕግ የተላለፈበት ዋነኛ ምክንያት ሰዎች ጊዜያዊ ቪዛ ይዘው ሲገቡ ወደ ሀገሬ እመለሳለሁ ብለው ከገቡ በኋላ ሀሳባቸውን በመቀየር እዛው ለመቅረት የሚያደርጉትን ሙከራም ለማስቆም ነው። ይህን ሕግ ጥሶ የተገኘና ቪዛው ካለቀበት ጊዜ በላይ አሜሪካ ውስጥ የቆየ ሰው ከባድ ቅጣት እንደሚጠብቀውና ዳግም አሜሪካን እንዳያይ እገዳ እንደሚጣልበት የአሜሪካ ኢሚግሬሽን አሳስቧል። የትራምፕ አስተዳደር በስደተኞች ላይ የጀመረው ዘመቻ ገና ብዙዎችን እንደሚያስለቅስ እየተነገረ ነው። ወደ ሌላ ዜናችን ስናልፍ የዓለም ሀያላኑ ትራምፕና ፑቲን ለኤርትራዊ ፕሬዝዳንት የላኩት መልእክት። ይህ በእንዲህ እንዳለ በዓለም አቀፍ ፖለቲካ ውስጥ ትልቅ መነጋገሪያ ክስተት የሆነ ነገር ተፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኤርትራው መሪ ኢሳያስ አፈወርቂ የነጻነት በዓላቸውን አስመልክቶ ያልተጠበቀ መልእክት ልከዋል። አሜሪካ በኤርትራ ላይ ጥላው የነበረውን ማዕቀብ ለማንሳትና ግንኙነቷን ለማደስ በከፍተኛ ፍጥነት እየሰራች ነው። ለምን ይመስላችኋል? ሚስጥሩም ኢራን ናት። አሜሪካ ከኢራን ጋር ልትገባ ላሰበችው ጦርነት የቀይ ባህርና የሆርሙዝ ባህረ ሰላጤ ወሳኝ በመሆናቸው የኤርትራን ትብብር አጥብቃ ትፈልጋለች። ጠቅላይ ሚኒስትር አብይ አህመድም ከዚህ ቀደም ኤርትራ ወደ ዓለም አቀፉ ማህበረሰብ እንድትቀላቀል አታድርጉ ብለው ያስጠነቀቁት ማስጠንቀቂያ ውሃ የበላው ይመስላል። አሜሪካም ሆነች ሩሲያ ኤርትራን ወደ ጎናቸው ለማድረግ ሽሚያ ውስጥ ገብተዋል። በሌላ ዜናችን አሜሪካ በኢራን ላይ ጦርነት አወጀች። ማርኮ ሩቢዮ ምን አሉ? በመጨረሻም ዓለምን በስጋት እያርበደበደ ያለው ጉዳይ አሜሪካ በኢራን ላይ ከባድ ጥቃት ለመሰንዘር ዝግጅቷን አጠናቃለች። ዲፕሎማሲያዊ ጥረቶች እንደቀጠሉ ቢሆንም ዋሽንግተን ግን ተዋጊ ጀቶቿንና ሰራዊቶቿን ወደ መካከለኛው ምስራቅ እያጓጓዘች ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት እጅግ ጠንካራ መግለጫ ኢራን የሆርሙዝን ባህረ ሰላጤ ለመዝጋት ከሞከረች አሜሪካ ዝም ብላ አታይም፣ አጸፋዊ እርምጃው እጅግ ዘግናኝ ይሆናልም ብለዋል። አሜሪካም ይህ ጥቃት የሚፈጸም ከሆነ ብላ በዓለም ዙሪያ ካሉ የጦር ሰፈር ወዳጆቿ ኃይሏን እያንቀሳቀሰች ሲሆን ዓለም ወደ ሶስተኛው የዓለም ጦርነት እያመራ ይሆን ወይ የሚለው የብዙዎች ጥያቄ ሆኗል። ውድ የዜና ፖርታል ቤተሰቦቻችን ዛሬ ያቀረብንላችሁ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን እንዴት አገኛችኋቸው? በተለይ በሀገራችን እየተካሄደ ስላለው ጦርነት፣ ስለ ትግራይ ትምህርት ቤቶች መዘጋትና ስለ አዲሱ የትራምፕ ሕግ ምን ታስባላችሁ? ሀሳባችሁን ኮመንት መስጫው ሳጥን ስር ጻፉልን። እስከ መጨረሻው አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። በሌላ አጓጊ ዜና እስከምንገናኝ ድረስ ቸር ሰንብቱ።